ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የዛሬው ዝግጅት ስለ ጥላቻና ሐሰተኛ ንግግር በወጣው አዋጅ ዙሪያ ነው። በዚህ ዙሪያ ላይ አጠር ያለ መረጃ ይዤላችሁ ቀርቤያለሁ። እንድትከታተሉት በአክብሮት የጠየቁኝ። ለዚሁ ቻናል አዲስ ሆናችሁ በዩቲዩብ ቻናል ሰብስክራይብ እንዲሁም ደግሞ በቲክቶክ እዚሁ ላይ ፎሎ በማድረግ ቤተሰብ እንድትሆኑ በአክብሮት በመጠየቅ ቀጥታ ወደ ዝግጅቱ አመራችኋለሁ። በኢፌዴሪ ሕገ መንግስት አንቀጽ 29 ላይ እንግዲህ ማንኛውም ሰው የፈለገውን ሀሳብ ያለ ማንም ጣልቃ ገብነት መግለጽ እንደሚችል ይደነግጋል። እንዲሁም ደግሞ ከዛም ባሻገር በተለይም ፍሪደም ኦፍ ፕሬስ የፕሬስ ነጻነትን ጭምር የኢፌዴሪ ሕገ መንግስት አረጋግጧል። ነገር ግን ይህንን ደግሞ ለማድረግ የተወሰኑ ሊሚቴሽኖች አሉ ወይም ደግሞ ገደቦች አሉ። የህዝብን ሞራል እንዲሁም የትምህርት ጤናንና ሌሎች ሁኔታዎችን ችግር ላይ የሚጥል ከሆነ ይህ ነጻነት ደግሞ ሊገደብ እንደሚችል ይደነግጋል። ሆኖም ግን ያ በእርግጥ በመደበኛ ህግ የሚዳኝ ሆኖ ሳለ አሁን ላይ ግን የዘመን አመጣሽ የሶሻል ሚዲያዎች የተለያዩ እነ ዩቲዩብ፣ ቴሌግራም እንዲሁም ፌስቡክ እና ኢንስታግራም የመሳሰሉት ሶሻል ሚዲያዎች ላይ አንዳንድ ወገኖች ሐሰተኛ መረጃና እንዲሁም የህዝብን ሞራል በጣም የሚነካ የተለያዩ ጥላቻ ንግግሮችን በማሰራጨት በተለይም ቲክቶክ ፕላትፎርምን በመጠቀም የተለያዩ እጅግ በጣም ለህብረተሰቡ የማይጠቅሙ መረጃዎችን ያስተላልፋሉ። ሆኖም እንግዲህ ይህ አጠቃቀም እንግዲህ እኔ በራሴ በሁለት ረድፍ ከፍዬዋለሁ። ይኸውም ማህበራዊ ሚዲያን ለበጎ ዓላማ የሚጠቀሙ አካላቶች አሉ። ይሄ ዝግጅት እነሱን አይመለከትም። ነገር ግን በአሉታዊ ደግሞ ማህበራዊ ሚዲያን ለአሉታዊ ፐርፐስ ለአሉታዊ ዓላማ የሚጠቀሙ ወገኖች አሉ። አዎንታዊ መንገድ የሚጠቀሙትን ለማበረታታት ነገር ግን አሉታዊ ሀሳቦችን የሚያራምዱትን ማለትም በተለይም የሰውን ሞራል እንዲሁም ደግሞ ስም በማጥፋት በተለያየ መንገድ የሰውን ክብር እንዲሁም የህብረተሰቡን ክብር የህዝቡን ክብር ዝቅ በማድረግ ለሚያደርጉ ደግሞ ያንን ሀሳብን ለሚያራምዱ የወጣ ህግ አለ። ይህ አዋጅ እንግዲህ በ2012 ላይ ነው የወጣው። የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የወጣ አዋጅ ቁጥር 1185 እንግዲህ 2012 ይህንን እንደ ለመከላከል የወጣ ነው። እንግዲህ በዚህ አዋጅ መሰረት እንግዲህ በአዋጁ አንቀጽ 4 እና 5 ላይ ያሉት እንግዲህ የጥላቻ ንግግርና ሐሰተኛ መረጃን ለማሰራጨት የተከለከለ መሆኑን ይደነግጋል። በአንቀጽ 4 ስር እንዲህ ይላል። ማንኛውም ሰው የጥላቻ ንግግርን በብሮድካስት በህትመት ወይም በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ በምስል ወይም በቪዲዮ ማሰራጨት የተከለከለ እንደሆነ ይደነግጋል። አንቀጽ 5 ደግሞ እንዲህ ይላል። ማንኛውም ሰው የሐሰተኛ መረጃን በአደባባይ ስብሰባዎች በብሮድካስት በህትመት ወይም በማህበራዊ ሚዲያዎች እና ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ በድምጽ ወይም በቪዲዮ ማሰራጨት የተከለከለ እንደሆነ ይደነግጋል። ይህ አዋጅ እንግዲህ ከላይ የጠቀስኩትን 1185 2012 በ4 እና 5 ላይ እነኚህ ሐሰተኛ መረጃና እንዲሁም ደግሞ የጥላቻ ንግግር የተከለከሉ እንደሆነ ይደነግጋል። እንግዲህ ከነዚህ ጋር በተያያዘ ደግሞ ልዩ ሁኔታዎች አሉ። ሰዎች የማይጠይቁበት ልዩ ሁኔታዎች አሉ። ይህ እንግዲህ የሚሰራጨው መረጃ የትምህርታዊ ወይም ደግሞ ሳይንሳዊ ምርምር ከሆነ በዚህ ሁኔታ ላይ ላይጠይቅ ይችላል። ሌላው ደግሞ ዜና ዘገባ እንዲሁም ትንታኔ ወይም የፖለቲካ ትችት ከሆነ በዚህ ሁኔታ ላይ መጠየቅ የሚችልበት ግራውንድ የለም። ሌላው ደግሞ የኪነ ጥበብ ትወና ወይም መሰል የስነ ጥበብ ስራዎችና እንዲሁም የሃይማኖታዊ ትምህርት እስከሆነ ድረስ የሚከለክል አይደለም። ነገር ግን እነኚህም ቢሆኑም ኖርማሊ ከላይ የተጠቀሱ ገደቦችን የሚያልፉ ከሆነ ኖርማሊ የህግ ተጠያቂነትን እንደሚያስከትል ነው። ለነሱ የተሰጠው ስታንዳርድ አለ። ከዛ ስታንዳርድ ደግሞ የሚወጣ ከሆነ ኖርማሊ እንደ ጥላቻ ንግግርና ሐሰተኛ መረጃ ተደርጎ ሊቆጠር ይችላል። እንግዲህ በአጠቃላይ በአሁኑ ጊዜ በሀገራችን ሐሰተኛ የፌስቡክ አካውንት በመፍጠር የሐሰተኛ መረጃዎችን እና እንዲሁም ደግሞ ጥላቻ ንግግሮችን የሚያሰራጩ አካላት በጣም በብዛት
ብዛታቸው ከጊዜ ወደ ጊዜ እየጨመረ መጥቷል። እንግዲህ ከላይ የተቀመጡ ነጥቦችን ጥሶ የተገኘ ሰው የወንጀል ተጠያቂነትን እንዳለ መታወቅ ይገባል። እንግዲህ ይህን ከላይ የተጠቀሱ ሐሰተኛና እንዲሁም ደግሞ ጥላቻ ንግግሮችን ማድረግ በሕግ የተከለከሉ ሆኖ በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች ከጊዜ ወደ ጊዜ እየጨመሩ መጥተዋል። ከላይ እንደተጠቀሰው እንግዲህ እዚህ ጋር እንግዲህ አንቀጽ 4 እና 5 ላይ ያሉ ድንጋጌዎችን ጥሶ የተገኙ ወገኖች የወንጀል ተጠያቂነትን እንደሚያስከትል ልትረዱ ይገባል የሚል ሀሳብ አለኝ። እንግዲህ የጥላቻ ንግግር እያደረገ ከላይ በተጠቀሰው በቲክቶክ የሚሆን በፌስቡክ የሚሆን በዩቲዩብ የሚሆን በተለያዩ ብሮድካስት ማቴሪያሎችን ተጠቅሞ ያሰራጨ እንግዲህ እስከ 2 ዓመት ወይም እስከ 100,000 ብር ድረስ ባለው ሊቀጣ ይችላል። ሌላኛው ደግሞ በጥላቻ ንግግር ምክንያት በግለሰቡ ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 እስከ 5 ዓመት ሊደርስ እንደሚችል ነው የሚገልጸው። እንግዲህ ሐሰተኛ መረጃ ያሰራጨው እንደሆነ እስከ 1 ዓመት እና እንዲሁ 50,000 ብር ሊቀጣ እንደሚችል ነው አዋጁ የሚደነግገው። ሌላው ደግሞ 5,000 በላይ ተከታይ ባለው ከሆነ እስከ 3 ዓመት እና 100,000 ብር ቅጣት ሊያስከትል ይችላል። እንግዲህ ይህ ነገር ደግሞ ግጭትና ሁከት የፈጠረ ወይ ደግሞ ከተፈጸመ ወይ ከተፈጠረ ከ2 እስከ 5 ዓመት ድረስ ባለው ቀላል እስራት ሊቀጣ ይችላል። ወይም ደግሞ ሁከት ወይም ግጭት ካልተከሰተ በማህበራዊ ገደብ ፍርድ ቤቱ ቅጣት ሊጥል ይችላል። ስለሆነም እንግዲህ ሐሳባችን በተለያዩ ማህበራዊ ሚዲያዎች እንግዲህ በምንገልጽበት ጊዜ በተቻለ መጠን ጥንቃቄ ማድረግ እንዳለብንና የወንጀል ተጠያቂነትንም እንዲሁም ደግሞ በገንዘብም ሊያስቀጣ እንደሚችል ከ50 እስከ 100,000 ብር ባለው ቅጣት ሊያደርስ እንደሚችል መታሰብ ይገባል። እንግዲህ ከዚህ ጋር በተያያዘ ደግሞ ኃላፊነታቸውን መወጣት ያለባቸው አንዳንድ ተቋማቶች አሉ። እነዚህ ተቋማቶች እነማን ናቸው የሚለውን በቀጣይ ቪዲዮ ይዤ የሚመጣ ሲሆን እንግዲህ ከዚህ ጋር በተያያዘ በአሁኑ ጊዜ በተለይም ሐሰተኛና ጥላቻ ንግግርን በማህበራዊ ድረገጾቻቸው አሰራጭቷል በሚል በአሁኑ ሰዓት በተለይ በደቡብ ኢትዮጵያን ወላይታን በመሳሰሉት አካባቢዎች እንዲሁም ደግሞ በሌሎችም አካባቢዎች በተለያዩ ሁኔታ እንግዲህ በእስር ላይ የሚገኙ ወገኖች አሉ። እነዚህ እንግዲህ በፍርድ ቤቱ እውነትም አሰራጭቷል ወይስ እንግዲህ ያሰራጩት መረጃ ፖለቲካዊ ይዘት ሆኖ ኖርማል ትችት ነው ወይስ ደግሞ ዳይሬክትሊ የግለሰቦችን ሞራል ወይም ደግሞ የመንግስትን ሞራል ሌሎችንም አካላቶችን ሊጎዳ የሚችል መረጃዎችን አሰራጭቷል ወይስ አላሰራጩም የሚለው እንግዲህ ይህንም ፍርድ ቤቱ በማስረጃ መዝኖ ኖርማሊ የሚያየው ይሆናልና በተቻለ መጠን ሶሻል ሚዲያን ለበጎ ዓላማ ብንጠቀም የተሻለ ነው። ለምሳሌ እንደነ አብነት ከበደ እንዲሁም ሌሎች እጅግ በጣም በርካታ ቲክቶከሮች ሶሻል ሚዲያ ወይ ቲክቶክን ለበጎ ዓላማ በመጠቀም ህብረተሰቡን የተጎዱ ሰዎችን እየጠቀሙ ይገኛሉ። ከዛም ባሻገር የተለያዩ የተጎዱ ወገኖችን ደግሞ ሌሎች አካላቶችም ቲክቶከሮች፣ ዩቲዩበሮች፣ ፌስቡከሮች በተለያየ መንገድ ሚዛናዊ መረጃዎችን በማሰራጨት ከእንደዚህ አይነት ነገር በተለይም ሐሰተኛ መረጃ ለሚያሰራጩ አካላቶች እንደ ማስተማሪያ የሚሆኑ ናቸውና በተለይም ተደብቆ ወይም ደግሞ በራስን ደብቆ እንዲሁም ደግሞ ሳይደብቅ በግልጽም እጅግ በጣም የሰዎችን ሞራል ዳይሬክትሊ ቶርች ሊያደርግ የሚችል ነገር ማሰራጨት በህግ የተከለከለ ነው። በነገራችን ላይ ለሁሉም ነገር ገደብ አለው። ከዛ ገደብ ስናልፍ አሁን ለምሳሌ የተሰጠ ነጻነት አለ። ሃይማኖት ላይ ለምሳሌ የተሰጠ ነጻነት አለ። ነገር ግን የተጣለው ደግሞ ገደብ አለ። ከዛም ባሻገር ደግሞ ሀሳባችን የመግለጽ መብታችንም ራሱ ገደብ አለው። ከዛ ገደብ ደግሞ ስናልፍ የህግ ተጠያቂነትን ሊያስከትል ይችላል። ለእያንዳንዱ ሁኔታ ህግ አለ። ከዛ ነገር ደግሞ ስናልፍ አታድርግ የተባለው ነገር አድርገን ስንገኝ ኖርማሊ ወንጀል እንደሆነ ነው የወንጀል ህግ ዴፊኒሽንም ይሄ ነውና እንግዲህ ሀሳባችን ግን ስንገልጽ ዳይሬክትሊ የህግ ተጠያቂነትን በማያስከትል መልክ ቢሆን እጅግ በጣም ይመረጣል እንጂ እከሌ እንደዚህ እከሊት እንደዚህ ብሎ የማይሆን ፎቶሾፕ ሰርቶ ሌላም ነገር አድርጎ በሶሻል ሚዲያ ማሰራጨት በፍጹም ይሄ ከሀገራችን ህብረተሰቡ ካለበት ከሞራል ስታንዳርዳችን ጋርም በፍጹም የሚሄድ አይደለምና ከእንደዚህ አይነት ተግባር
ብትቆጠቡ የተሻለ ነው የምለውን በተለይም ለሁላችን መማሪያ ሊሆን የሚችል አዋጅ ነውና እጅግ በጣም ጥንቃቄ ልናደርግ ይገባል ያልኩኝ የዛሬው መረጃዬን በዚሁ ያበቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ